የሆነ ድግስ ላይ ሱፍና ከረባት አድርጎ የምታዩት ባለሀብት እንትን ቱታ አድርጎ በርበሬ ሲሰፍር ነው የምታገኙት። ይሄ ምን ይባላል? እያለ ያ ሰውዬ ምንድነው? ራስን አዋርዶ ምን ማለት ነው? መስራት። ከዚያስ ደግሞ አይነቱን መጠበቅ። አይነቱን እየበላ ትርፍ የለም። አይነቶቹ እነማን ናቸው? የቀድሞቹ እንዳይነኩ እነዚህ እና አይን እነ ጆሮ ይጠበቁ ነው እንዳይበላሹ። አይነቱ እንዳይበላ። አይነቱ ከተበላ ትርፍ የለም። ይሄንን እነዚህን ህዋሳቶቻችን ዋናውን እያበላሸን በህይወታችን ትርፍ አናገኝ። እነዚህ ላይ ነው ትኩረት ማድረግ። ሌላስ ትርፍና ኪሳራ መገምገም ምን ማለት ነው? ማታ ማታ ውሏችንን መገምገም። በሳምንት አንድ ቀን ሳምንታችን መገምገም። ዛሬ ማታ ለምሳሌ ሁልጊዜ ራስን መገምገም። ለምሳሌ በየቅጽበቱ ራስን መገምገም። ይሄ እድገቱ ለአንደኛው ከፍ ሲል ነው። ከፍ ሲል 10 ደቂቃ ከአንድ ወንድም ጋር አውግቶ ሲላይ ከዚህ ውይይታችን አትርፌ ነበር ከስሬ ነበር ይላል ብሎ ይገመግማል ማለት ነው። 30 ደቂቃ ከወንድም ጋር ከተጫወተ ከዚህ ቆይታችን አተረፍ ከሰርኩ ብሎ ራሱን ያያል። ይሄ በጣም ሰው እያደገ ሲሄድ ነው።